ውድ የዩቲዩብ ቤተሰቦቼ ዛሬ ደግሞ በጣም እንድታነቡት የሚጋብዝ መጽሐፍ አንድ ሀሳብ ላጋራችሁ መጥቻለሁ። ምን ይላል? ከአሜን ባሻገር ይላል መጽሐፉ። ከእውቀት ስዩም ነው። በነገራችን ላይ ከባድና ቀላል የመቁሰል አደጋ ደረሰባቸው የሚለው ከኔ አማርኛ የማይጠበቅ የተሰለቸ ሀረግ መሆኑ ይገባኛል። ግን የዚህ ችኩ ሀረግ ጥቅም ማን አስተውሎት ያውቃል? እስኪ ያስቡት። በየሬዲዮ ከአዲስ አበባ ወደ ሐዋሳ 50 ሰዎችን አሳፍሮ ሲጓዝ የነበረ አውቶቡስ ተገልብጦ 10 ሰዎች አሽከርካሪያቸውን ክት ድቅቅ ሲል 5ቱ ከወገባቸው በታች ተጎምደዋል፣ የተቀሩት አይኖቻቸው ፈርጠዋል የሚል ዜና የምንሰማ ቢሆን ኖሮ ሰው አውቶቡስ ሊሳፈር ይችል ነበር? የምን አውቶቡስ? ሰው በዚህ ምድር ላይ ይኖር ነበር ወይ? በፍጹም። ስለዚህ ከባድና ቀላል የመቁሰል አደጋ ደረሰባቸው ብለን እያድበሰበስን ህይወትን እንሸውዳለን። ሰራዊታችን ሸሸ ላለማለት ስልታዊ ማፈግፈግ አደረገ እንላለን። ደመከልብ የሆነውን ሰውዬ ተሰዋ ብለን አወዳደቁን እናሳምርለታለን። ይህ በእንዲህ እንዳለ የቀድሞ አቶ ታጋይ መብራቱ ባደረበት የደም ብዛት በሽታ ትላንት ከምሽቱ 2 ሰዓት ላይ ተሰውቷል። ደግሞ በቲቪ ዜና ኢትዮጵያ ከቻይና ተበደረች ላለማለት በኢትዮጵያና በቻይና መካከል የብድር ስምምነት ተፈጸመ ይባልልኛል። ማነው አበዳሪ ማነው ተበዳሪ? ለይ ዘረፈ የሚለው ቃል ሲያስቦካን ማረከ እንላለን። በነገራችን ላይ አድበስባሽ ቃላትና ሀረጎች የህዝብ ጫት ናቸው። የዳቢሎስን እውነታ ለጊዜውም ቢሆን መልአክ አስመስለው ያሳዩናል። አመሰግናለሁ።